ሰላም ውድ የዩቲዩብ ቤተሰቦቼ፣ አዲሱ ተሾመ ነኝ። የሰዓቱን አጫጭር ዜናዎች ይዤላችሁ መጥቻለሁ። እስከ ዜና የመጨረሻ ድረስ አብራችሁኝ እንድትሆኑ ጋበዝኳችሁ። በመጀመሪያም አርዕስተ ዜናዎቹንም ኢህአፓ ዓለም አቀፍ መገናኛ ብዙሃን የሰላማዊ ሰዎች ግድያን ለመላው ዓለም ተደራሽ እንዲያደርጉ ጠየቀ። የብሪክስ አባልነት ኢትዮጵያን ወደ አዲስና የላቀ የጥራት ደረጃ ያሸጋግራታል የሩሲያ አምባሳደርም። በመቀጠልም ዜናውን በዝርዝር ላስቃኛችሁም፣ አብራችሁኝ ሁኑ። የኢትዮጵያ ሕዝባዊ አብዮት ፓርቲ ኢህአፓ ዓለም አቀፍ መገናኛ ብዙሃን የአፍሪካ ህብረት ጉባኤን ሽፋን በሚሰጡበት ወቅት በኢትዮጵያ የሚፈጸሙ ከፍተኛ የሰብአዊ መብቶች ጥሰቶችን በመዘገብ ለዓለም አቀፉ ማህበረሰብ ተደራሽ እንዲያደርጉ ጠይቀዋል። ፓርቲው ዛሬ ማለዳ በላከበት መግለጫ መገናኛ ብዙሃኑ በኢትዮጵያ አፍሪካ ህብረት የመሪዎች ጉባኤ በሚዘግቡበት ወቅት የእውነት ፈላጊነትን፣ የነጻነትን እና ለህዝብ ጠያቂ መሆንን መሰረታዊ ጋዜጠኝነት መርሆችን እንዲያከብሩ አሳስበዋል። ኢህአፓ በአዲስ አበባ የሚካሄዱ ዲፕሎማሲያዊ መድረኮች የዓለምን ትኩረት ቢስቡም በአማራ፣ በኦሮሚያ፣ በትግራይና በሌሎችም አካባቢዎች የሰው አልባ አውሮፕላን ድሮን ጥቃቶችን እና የሲቪል ሰዎች ሞት ጨምሮ አሁንም ለጥቃት እየተጋለጡ እንደሚገኙ አመልክቷል። እነዚህን እውነታዎች መርምሮ አለመዘገብ በሚሊዮን የሚቆጠሩ ሰዎችን ድምፅ እንዳይሰማ እና ስቃያቸውን እንዳይታይ ማድረግ አደጋ አለው ሲልም አስጠንቅቋል። በዚህም እነዚህ ዓለም አቀፍ መገናኛ ብዙሃን ቢያደርጓቸው ያለውን 5 ነጥቦችም ዘርዝሯል። አዲስ አበባ ውጪ ስላሉ ቀጣይ ጥቃቶችም የተረጋገጡ መረጃዎችን እንዲፈልጉ፣ ጥቃት ከደረሰባቸው ማህበረሰቦችም ከሰብአዊ ረዳት ሰራተኞችና ከገለልተኛ ታዛቢዎች ጋር እንዲነጋገሩ፣ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብቶች ተሟጋቾች እና በሺዎች የሚቆጠሩ ንጹሃን ዜጎችም በመንግስት አማካኝነት ለዓመታት ያለ ታስረው የሚገኙባቸው እስር ቤቶች እንዲጎበኙ፣ በጥንቃቄ የሰላማዊ ሰዎች ስቃይ በመሪዎች ስብሰባ እና በአዲስ አበባ ደማቅ መብራቶች እንዳይሸፈን እንዲያደርጉ ጥሪ አቅርቧል። በሌላ ዜና ከውጪም በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተርኪኒን ኢትዮጵያ የብሪክስ አባል መሆኗ በሀገሪቱ ዓለም አቀፍ ተሳትፎ ላይ ጥራቱን የጠበቀ አዲስ ምዕራፍ የፈጠረ መሆኑን ጠቅሰዋል። ሰፊ የኢኮኖሚ የፋይናንስ እድሎችም እንደሚያስገኝ ገልጿል። ተርኪን ከሩሲያው የመንግስት ዜና ወኪል ታስ ጋር ባደረጉበት ቃለ ምልልስ ኢትዮጵያ በጎርጎሮሳውያኑ ጥር 1 ቀን 2024 ብሪክስን መቀላቀሏ ከዓለም አቀፍ አጠቃላይ የሀገር ውስጥ ምርት 35.6 በመቶ የሚሆነውን ድርሻ በያዘ ስብስብ ውስጥ እንድትገኝ አስችሏታልም ብለዋል። ይህም የቡድን 7 ሀገራት ካላቸው 30.3 በመቶ ድርሻ የሚበልጥ መሆኑን አነስተዋል። አምባሳደሩም አክለውም የብሪክስ አባል ሀገራት በድምሩ 58.9 ትሪሊዮን ዶላር የኢኮኖሚ አቅም ያላቸው መሆናቸውን ገልጸው የዓለሙን 36 በመቶ የቆዳ ስፋትና 45 በመቶ የሚሆነውን የዓለም ህዝብ ቁጥር እንደሚወክሉም ተናግረዋል። የብሪክስ አባልነት ኢትዮጵያ ለባቡር፣ ለመንገድና ለግብርና ፕሮጀክቶች የሚሆኑ አማራጭ የፋይናንስ ምንጮችን እንድታገኝ ይረዳታል ያሉት አምባሳደሩ ይህም ባህላዊ ከሆኑ የምዕራባውያን ተቋማት ላይ የሚኖራትን ጥገኝነት ለመቀነስ እንደሚያግዝ ገልጿል። ከዜናዎቹ ጋር አብሬ የነበርኩት አዲሱ ተሾመ ነኝ። በቀጣይ እስከምንገናኝ ቸር ሰንብቱም።